ሰዎች አሉን የዝሆን ግልገል ሰርጀሪ ተሰርተው ይሉናል ድንግል ሰርጀሪ ተሰርተው ይሉናል ድንግል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አያችሁት ይሄንን አቡፋኖ የተባለ በልቶ ካጅ ከዛሬ 2 ወር በፊት እንግዲህ ዱባይ ውስጥ በሃና ጉዳይ ከዱባይ ተባሮ ሀገሩን ለቆ እንዲወጣ ጭንቅ ባለው ሰዓት የደረሰችለት እህቱን ሙኒትን ዛሬ ላይ ቁጭ ብሎ ከቤቱን ከፍቶ እንደምታዩት እንግዲህ በአዝማሪ ከጆከር ጋር ሆኖ ሙኒትን እያሰደባት ይገኛል። እንደው በዚህ አይነት ድርጊት እናንተ ምን ተሰማችሁ? ቢያንስ ጆከርና ሙኒት አሁን ላይ ጻብ ናቸው። እንደፈለገ ይሽደባት ይርገጣት። ጆከር ግን እንደዚህ ስትሰደብ መውጣት ነበረበት። አቡፋኖ ከስር ቁጭ ብሎ ማሰደብ አልነበረበትም። እዛ ላይ ገስት ላይ ተቀምጦ ማለት ነው። ወላሂ በልቶ ካጅ ማለት እንደዚህ አይነት ሰው ነው። የዛሬ 2 ወር እንግዲህ ከ2 ወር በላይ አልሆነውም እዛ ተጨንቆ ሲያለቅስበት ጭንቅ ጥብብ ባለበት ሰዓት ከዱባይ ተባሮ ኢትዮጵያ ቢወርድ አስቡት የሚፈጠረውን ነገር። እንግዲህ ብቻ እዛ ጋር ፈጣሪ ይሆን ብዙ ህዝብ በተጨነቀለት ጊዜ ሙኒት ድምጧን ጥፍት አድርጋ 10,000 ድርሃም የአየር ትኬት ቆርጣ ከዱባይ ወደ ሌላ አገር እንዲሄድ ያደረገችውን እህቱን በሽግሩ ቀን ከጎኑ የሆነችውን በተግባር ያሳየችውን ከዛ ጭንቀት ከዛ መከራ ከአላህ በታች ሰበብ ሆና ያወጣችውን እህቱን ዛሬ ላይ ወላሂ ላዚም እኔ እንጃ ቁጭ ብሎ እንደዚህ ስትሰደብ መስማቱ በጣም ይከብዳል። እንደው ምን ተሰማችሁ? እውነት ለሰው ልጅ በዚህ ዘመን በጎን ብታደርጉ መልሶ ይረቅጣችኋል፣ መጥፎን ብታደርጉለት መልሶ ይረቅጣችኋልና የዛሬ 2 ወር ከዱባይ ወጥቶ አሁን ካለበት ሀገር እንደገባ ስለ ሙኒት የሰራችውን ጀብድ ከራሱ አንደበት ስሙት እስኪ ምን ሲል እንደነበር የዛን ሰዓት። የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ ኔጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ። በመቀጠል እህቴ ሙኒት እውነት ለመናገር ሙኒት እህት አለኝ በቃ እህቴ ያልሞተችም እንዲል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጮ አለቻት። የዛን ጊዜ ላይ ሰውነቴ ውርር ነው ያደረገኝ። ለምን ትውቅ የለን ኮንታት የለን እንደ አንድ ቀን እንኳን በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር በሐሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሐሳቡም በገንዘቡም እነ ሚካማራው እነ መኩፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቆመው ለኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው ኖርኩ ነው የመሰለኝ በዛ ታይም ላይና ኤርፖርት ድረስ መጥተው ሲሸኙ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ ሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው
ሂደ በምትኖርበት ቦታ ላይ አጥናና የራስህን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካመቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር ያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ሊጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለሁ። ከየትኛውም ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቄያለሁኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጪ እኔ የትኛውን ሀገር ሄጄ የፖለቲካ ጥገኝነት ብጠይቅ አይደለሁ። ከፈለኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁ። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው። እዛ ሄዶ የፖለቲካ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለኩኝ ነገር ኢትዮጵያ እገባለሁ ከፈለኩ። ምክንያቱም ምንም አይነት ነው ወንጀለኛ አይደለም ወይንም ደግሞ ፖለቲከኛም አይደለም። ስለዚህ እኔ አሁን አልহামዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁ። እዛ ካርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ